የሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ዳዊት መዝሙር መዝሙረ ዳዊት መዝሙር ምዕራፍ 41 ኋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴን ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላኬንስ ፊት መቼ አያለው? ዘወትር አምላክን ወዴት ነው ሲሉኝ እምባዬ በቀንና በሌሊትን ምግብ ሆነኝ። ይህን ሳስብ ነፍሴ በእኔ ውስጥን ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና በዓል የሚያደርጉ ሰዎችንም የደስታና የምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ትከናወኛለሽ? የፊቴን መድኃኒቴን አምላክን አመሰግነው ዘንድን በእግዚአብሔር ታመኚ። አምላኬ ሆይ ነፍሴ በእኔ ውስጥን ታወከች። ስለዚህ በዮርዳኖስን ምድር በአረማውያንንም በታናሹ ተራራ አስባለሁ። በፏፏቴህን ድምፅን ቀላይን ትጠራታለች። ማዕበልና ሞገድ ሁሉ በላዬ አለፈ። እግዚአብሔር በቀን ቸርነቱ ያዛል፣ በሌሊትንም ዝማሬው በእኔ ዘንድ ይሆናል። የኔ ስእለት ለሕይወቴ አምላኬ ነው። እግዚአብሔርን አንተ መጠጊያ ነህ፣ ለምን ረሳከኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክን ወዴት ነው ባሉኝ ጊዜ አጥንቶቼ አቀለውጠው ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬ አመሰግነው ዘንድን በእግዚአብሔር ታመኚ። ምዕራፍ 42 አቤቱ ፍረድልኝ፣ ከጽድቅህንም ከራቁ ሕዝብንም ክርካሬ በተከረከረ ከሽንገላይና ከግፈኛ ሰው አድነኝ። አንተ አምላኬ ኃይሌም ለምን ትተወኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመለሳለሁ? ብርሃንና እውነትንም ላክ፣ እነርሱ ይምሩኝ። ወደ ቅድስና ተራራ ወደ ማደሪያህን ይውሰዱኝ። ወደ እግዚአብሔር መሠዊያ ጎልማሳነቴንም ደስ ወደ ሰኛትን ወደ አምላኬ እገባለሁ። አቤቱ አምላኬ በበገና አመሰግንሃለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴ የመድኃኒት አምላኬን አመሰግነው ዘንድን በእግዚአብሔር ታመኚ። ምዕራፍ 43 አቤቱ በጆሮዎቻችን ሰማን፣ አባቶቻችንም በዘመናቸው በቀደም ዘመን የሠራኸው ሥራ ነገሩን እንጂ አሕዛብን አጠፋች፣ እነርሱንም ተከልህ። አሕዛብን አሰቃየሃቸው፣ አሳደድሃቸውንም፣ በሰይፋቸው ምድር አልወረሱም፣ ክንዳቸውንም አላዳናቸውም። ቀኝህና ክንድህን የፊትህንም ብርሃን ነው እንጂ ወደዋቸዋል። አምላኬና ንጉሴ አንተ ነህ። ለያዕቆብ መድኃኒት አዘዘ፣
ባንተ ጠላቶቻችን እንዋጋቸዋለን። በስምህንም በላያችን የቆሙትንም እናዋርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌ አላዳነኝምና፣ አንተ ግን ከጠላቶቼ አዳንከኝ፣ የሚጠሉንንም አሳፈርሃቸው። ሁል ጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን ጠላከን አስፈራከንም፣ ከሰራዊቶቻችን ጋር አትወጣም። ከጠላቶቻችን ፊትን ወደ ኋላችን መለስከን፣ የሚጣሉን ተነጣጠቁን፣ እንደ በጎችን ሊበሉ ሰጠከን። ወደ አሕዛብን በተንከን፣ ሕዝብህንም ያለ ዋጋ ሰጠህ። በለወጠቻቸው ትርፍ የለም። ለጎረቤቶቻቸው ስድብን፣ በዙሪያቸውን ላሉ መሳቂያና መዘበቻ አደረግከን። በአሕዛብን ዘንድን ምሳሌ፣ በሕዝብህንም ዘንድን የራስን መንቀሳቀሻ አደረግከን። ጉስቁልናዬ ሁል ጊዜ በፊቴ ነው፣ የፊቴንም ዕረፍት ሸፈኑኝ። ከሚሰድብና ከሚላገድ ቃል የተነሳ፣ ከጠላቴና ከቂመኛ ፊትን የተነሳ ነው። ይህ ሁሉ በእኛ ላይ ደረሰ፣ አልረሳሁም። ኪዳንህንም አልወነጀልህም። ልባችን ወደ ኋላ አልተመለሰም፣ ፍለጋችንም ከመንገድህን ፈቀቅ አላለም። በክፉ ስፍራ አዋረድከን፣ በሞት ጥላ ሰወርከን። የአምላካችን ስም ረስተንስ ቢሆን፣ እጃችንም ወደ ሌላ አምላክ አነስተንስ ቢሆን፣ እግዚአብሔር ይህንን አይመረምርም ነበር። እርሱ ልብን የሰወረው ያውቃልና፣ ስላንተ ሁል ጊዜ ተገድለናልና፣ እንደሚታረዱ በጎችን ሆነናልና። አቤቱ ንቃ፣ ለምንስ ትተኛለህ? ተነሳ፣ ለዘወትር አትጣለን። ለምንስ ፊትን ትሰውራለህ? መከራችንና ችግራችንስ ለምን ትረሳለህ? ነፍሳችን በመሬት ላይ ተጎስቁላለችና፣ ሆዳችን ወደ ምድር ተጣብቃለችና። አቤቱ ተነስና እርዳን፣ ስለ ስምህንም ተቤዠን። ምዕራፍ 44 ልቤ መልካምን ነገር አፈለቀ፣ እኔ ስራዬን ለንጉሴ እነግራለሁ። አንደበቴ እንደ ፈጣን ጽሑፍ ብዕር ነው። ውበትህን ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮችን ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከን። ኃይሌ ሆይ በቀዥቃዣነህ በውበትን ሰይፍንም በወገብህ ታጠቅ። ስለ ቅንነትና ስለ የዋህነትንም ስለ ጽድቅህንም አቅና፣ ተከናወን። ነግሰህንም ቀኝህንም በክር ይመራናል። ኃይሌ ሆይ ፍላጻዎችን የተነሱ ናቸው፣ እነርሱንም በንጉሥ ጠላቶች ልብን ውስጥን ይገባሉ። አሕዛብን በበታቹ ይወድቃሉ። አምላኬ ሆይ ዙፋንህን ለዘላለም ነው። የመንግሥትንም በትር የቅንነት በትር ነው። ጽድቅህንም ወደዱ፣ አመፃንም ጠላ። ስለዚህ ከባልንጀሮችን ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባህ። በልብሶችን ሁሉ ከርቤና ሽቱ ዘባደም አሉ። ከዝሆን ጥርሶችን አዳራሽ ደስ ያሰኝሃል።
የንጉሳችን ሴት ልጆችን ለክብር ናቸው። በወርቅን ልብስን ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትቆማለች። ልጄ ሆይ ስሚ፣ ጆሮሽን አዘንቢ፣ ወገንሽን የአባትሽን ቤትን እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴቶችን ልጆችን እጅን መንሻ ይዘው ይሰግዱለታል። የምድር ባለጠጎችን አሕዛብን በፊትን ይሞላሉ። ለሐሳቤ ንጉሥ ልጅ ሁሉ ክብሯ ነው። ልብሷ የወርቅን መጎናጸፊያ ነው። በኋላም ደናግሉን ለንጉሥ ይወስዳሉ፣ ባልንጀሮችንም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዳቸዋል፣ ወደ ንጉሥ እልፍኝም ያስገባቸዋል። በአባቶችሽ ፋንታ ልጆችን ትወልዳለሽ፣ በምድር ሁሉ ላይ ገዢዎችን አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያስባሉ። ስለዚህ ዓለምና ለዘላለም አሕዛብን ይገዙልሃል። ምዕራፍ 45 አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን። ስለዚህ ምድር ብትናወጥ ተራራዎችንም ወደ ባህር ልብን ቢወስዱ አንፈራም። ውሃዎቻችን ጮኹ ተናወጡ፣ ተራራዎችንም ከኃይሉ የተነሳ ተናወጡ። የወንዝን ፈሳሾችን የእግዚአብሔር ከተማ ደስ ይሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትንም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔር ሥራ በምድር ያደርገዋል። ያደረገውንም ተአምራትን እንድታዩ ኑ። እስከ ምድር ዳርቻ ድረስን ጦርነትን ይሽራል፣ ቀስትንን ይሰብራል፣ ጦርንም ይቆርጣል፣ በእሳት ጋሻን ያቃጥላል። አረፈ፣ እኔንም አምላኬ እንደሆኑ አወቅሁኝ። በአሕዛብን ዘንድን ከፍ ከፍ እልሃለሁ፣ በምድር ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋራ ነው፣ የያዕቆብ አምላክ መጠጊያችን ነው። አሜን። የቅዱስ ዳዊት በረከት ረድኤት ይደርብን።